Hey guys. So guys ለሴቶች ይባላል ወይስ አይባልም? So መጀመሪያ ኤስ እናጥፋት። ምን አለን? guy ማለት ነው ወንድ ማለት ነው man ማለት ነው። ግን ዲፈረንሱ ምንድነው? He's a good man ስልና he's a good guy ስል guy is more friendly informal ነው more friendly ነው። So guy የምትጠቀሙት ለወንድ ብቻ ነው። መቼ? እንደዚህ ሲሆን ሴት ከሆነች ምንድን ነው የምትሉት? ጊያል ነው የምትሉት። ገርል አይደለም ያልኩት ጊያል ነው የምትሉት። ምክንያቱም ገርል ገና ልጅ የሆነች ነገር የሚሆን ነገር ስለሚያሳይ ጊያል ማለት ውመን እንደማለት ነው። ግን አሁንም ሞር ፍሬንድሊ ለምሳሌ ሺ ኢዝ አ ናይስ ውመን ከምል ሺ ኢዝ አ ናይስ ጊያል ብል ዋርም የሆነ ሞቅ ያለ ስሜት አለው ማለት ነው። ለወንድ ጋይ፣ ለሴት ጊያል። ብዙ ወንዶች ከሆኑ ጋይ ላይ ኤስ ትጨምሩበትና ጋይስ ታላችሁ። ሴቶች ነው ብዙ ከሆኑ ጊያልስ ብላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እነሱ ጥሩ ሴቶች ናቸው ስትሉ they are good gals ብላችሁ መጠቀም ትችላላችሁ። ኦኬ ቢቀላቀሉ ሴትና ወንዶች hello guys and gals no ዝም ብለን እዚህ ጋር guys እንጠቀማለን ማለት ነው። ጾታ ለምን የወንዱ ተመረጠ? I don't know። ግን ዋናው ነገር ምንድነው? ብዙ ሰዎች ካገኛችሁ ከሁለት ሰዎች በላይ ሁለት ሴቶችም ሊሆኑ ይችላሉ፣ ሁለት ወንዶችም ሊሆኑ ይችላሉ። ብዙ ሰዎች ነው ስታዩ informally guys ብላችሁ መጠቀም ትችላላችሁ ማለት ነው። Okay, so this is what I have for you. በሚቀጥለው እስክንገናኝ ድረስ take care of yourselves, guys. This is Abby from Maraki English.